ሰላም ክቡራትና ክቡራት የቻናሌ ተከታታዮች የዛሬውን አበይት ርዕሰ ዜናዎች ይዤላችሁ የምቀርበው እኔ ናትናኤል አካሉ ነኝ። ሰበር ዜና። በመካከለኛው ምስራቅ ያለው ውጥረት ተባባሰ። ኢራን በእስራኤል ላይ መጠነ ሰፊ የሚሳኤል ጥቃት ሰነዘረች። አዲስ አበባ የኢራን አብዮታዊ ዘበኛ IRGC ኦፕሬሽን እውነተኛ ቃል ኪዳን ፎር ኦፕሬሽን ዘ ፕሮሚስ ፎር በሚል የሰየመችውን 33ኛውን የጥቃት ማዕበል በእስራኤል ላይ መክፈቷን አስታውቃለች። በዚህም ጥቃት ከይባር ሸካን የተሰኙ ዘመናዊ ሚሳኤሎችን በቴል አቪቭ እና በዙሪያው ባሉ ከተሞች ላይ መተኮሳቸውን የዜና ምንጮች ዘግበዋል። ኢራን ጥቃቱን የሰነዘረችው በእስራኤል ለተፈጸመባት የነዳጅ ማከማቻ ጥቃት ምላሽ ለመስጠት መሆኑን ገልጻለች። ዋና ዋና የጥቃት ነጥቦች የሚከተሉት ናቸው። ሚሳኤል እና ድሮን። ከ10 በላይ በሚሆኑ ደረቅ ነዳጅ የሚሰሩ ከይባር ሸካን ሚሳኤሎች ወደ ቴል አቪቭ የተተኮሱ ሲሆኑ አርሽቱ የተሰኙ ፈንጂ ጫኝ ድሮኖች ደግሞ በኃይል የሚገኙ የነዳጅና የጋዝ ማጣሪያዎች ኢላማ ማድረጋቸው ተነግሯል። የአሜሪካ ጦር ሰፈር። የኢራን አብዮታዊ ዘበኛ በመግለጫቸው በአካባቢው የሚገኙ የአሜሪካ 5ኛው የባህር ኃይል ጦር ሰፈርና የሚሳኤል መሞታቸው ገልጿል። በእስራኤል በኩል ያለው ሁኔታ። በእስራኤል በመቶዎች የሚቆጠሩ ቦታዎች የጥቃት ማስጠንቀቂያ ደውል ሳይረንስ የተሰማ ሲሆን ከ9 ሚሊዮን በላይ እስራኤላውያን ወደ መጠለያ እንዲገቡ ተገደዋል። የደረሰ ጉዳይ በአጠቃላት በሰሜናዊ እስራኤል በደረሰ የሮኬት ጥቃት 8 የእስራኤል ወታደሮች የቆሰሉ ሲሆን ከነዚህም መካከል የእስራኤል የገንዘብ ሚኒስቴር ባሳሌል ስሞትሪች ልጅ እንደሚገኝበት ተረጋግጧል። የሊባኖስ እና የሂዝቦላ ተሳትፎ። የሊባኖስ ሂዝቦላ ከኢራን ጋር ያለውን አጋርነት ለማሳየት በይፋ አቅራቢያ የሚገኘውን ስቴላ ማሪስ የተሰኘውን የእስራኤል የባህር ኃይል የመቆጣጠሪያ ጣቢያ በሮኬት መምታቱን አስታውቋል። የእስራኤል ግብረ መልስ። የእስራኤል መከላከያ ኃይል IDF በቤይሩትና በደቡብ ሊባኖስ የሚገኙ የሂዝቦላ የሮኬት ማስወንጨፊያዎችንና መሰረተ ልማቶችን በከባድ የአየር ድብደባ መውደሙን ገልጿል። በዚህም ሳቢያ በሊባኖስ የሟቾች ቁጥር 217 መድረሱን የሀገሪቱ ጤና ሚኒስቴር አስታውቋል። ይህ ዜና በመካከለኛ ምስራቅ የተከሰተ ያለውን ፈጣን ለውጥ መሰረት ያደረገ ነው። ተጨማሪ መረጃዎች እንደደረሱ የመጣው ግጭትን ተከትሎ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሀገራቸው ሻርል ደጎል የተሰኘችውን ግዙፍ የጦር መርከብ ተሸካሚ የጦር አውሮፕላን ተሸካሚ መርከብ ወደ ሜዲትራኒያን ባህር እንደላኩ መግለጻቸው ይታወቃል። በዚህ እንዳለ ኢራን በወዳጇ ተከድታለች። የኢራን የቅርብ ወዳጅ የሆነችውና የዲፕሎማሲ ድጋፍ ስትሰጣት የቆየችው በዚሁ ጦርነት መከፈት መጀመሪያ ላይ ጦርነቱ መከፈቱን በመቃወም ሚዲያዎቿን ጭምር በማስተባበር ከፍተኛ የዲፕሎማሲ ድጋፍ ለኢራን ስትሰጥ የነበረችው የመካከለኛው ምስራቅ ሀገር ቱርክ አሁን ላይ ወዳጅነቷን መቀየሯን የሚያመለክት ዘገባ ወጥቷል። ቱርክ ኢራንን ክፉኛ በወቀሰችበትና እኔ ከሰመጥኩ እኔ ከጠፋው ቀጠናውን ይዤ እጠፋለሁ የሚለው የኢራን አካሄድ ስህተት ነው፣ አጥፊ ነው ስትል ቱርክ ኢራንን በጽኑ ወቅሳለች። የቱርክ ውጭ ጉዳይ ሚኒስትር ሀካን ፊዳን ኢራን ለአሜሪካና ለእስራኤል ጥቃቶች ምላሽ ለመስጠት በሚል በአረብ ሀገራት ላይ የምትፈጽማቸው ድብደባዎች እጅግ የተሳሳተ ስትራቴጂ ነው፣ ይህንንም በጽኑ እናወግዛለን ብለዋል። ሚኒስትሩ ለቱርክ ብሔራዊ ቴሌቪዥን በኩል በሰጡት በቀጥታ ስርጭት በተላለፈ መግለጫ ኢራን እኔ ከሰመጥኩ እኔ ከጠፋሁ እኔ ጥቃት ከተከፈተብኝ መላውን ቀጠና ይዤ ሰምጣለሁ የሚለው አደገኛን አካሄድ እየተከተለች መሆኑን ገልጸዋል። ይህ አይነቱ ያለአንዳች ልዩነት የሚፈጸም ከባድ የፈንጂ ድብደባ የቀጠናውን አለመረጋጋት ይበልጥ ያባብሰዋል በማለት አስገንዝበው ይህንን ቱርክ አትታገስም ብለዋል። ሀካን ፊዳን አክለውም በኢራን ጥቃት እየተፈጸመባቸው ያሉ የመካከለኛው ምስራቅ ሀገራት ድርጊቱ የሚቀጥል ከሆነ እነሱም ዝምታቸውን ሊሰብሩና ዘመቻውን ሊቀላቀሉ እንደሚችሉ፣ ይህም ጦርነቱ ወደ ሌሎች አካባቢዎችም የመስፋፋት እድሉ ከፍተኛ በመሆኑ አሳሳቢ ነው ብለዋል። ግጭቱ ረዥም ጊዜ ከመውሰዱ ይልቅ በማንኛውም አይነት ስምምነት በአስቸኳይ መቋጫ ማግኘቱ የተሻለ አማራጭ ነው ብላለች። ቱርክ በቀጣይ በኢራን የሚመረጠው አዲስ አመራር ከአሜሪካና ከእስራኤል ጋር ያለውን ጦርነት ለማቆም እንደ መልካም አጋጣሚ ሊያገለግል እንደሚችል ተስፋ አለኝ። አሁን ያለው አመራር ግን
ከጠፋው ቀጠናውን ይዤ ልጥፋ ነው የሚለው በማለት ቁርጥ ያለ ነገር ተናግራለች። በቱርክ በዚህ መግለጫዋም የቀደመ አቋሟን እንደቀየረች አመላካች ሆኗል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና ስፔን ከፍተኛ ፍጥጫ ውስጥ ገብተዋል። ይኸውም ከዚህ ቀደም አሜሪካና እስራኤል በጥምረት ሆነው ኢራን ላይ ጥቃት ከከፈቱ በኋላ ኢራን በወሰደችው የመልሶ ማጥቃት እርምጃም በቀጠናው የሚገኙ የአሜሪካ ጦር ሰፈሮች ከባድ ጉዳት ማስተናገዳቸውን ተከትሎም አሜሪካ ተጨማሪ የጦር ሰፈሮችን ለመጠቀም በቀጠናው ላይ የሚገኘውን የስፔንን የጦር ሰፈር ለመጠቀም ጥያቄ ያቀረበች ቢሆንም ነገር ግን ስፔን ከአሜሪካ ለቀረበላት የእርዳታ ጥያቄ ፈጽሞ በኢራን ጦርነት ላይ አልተባበርም፣ በጦርነቱ ስለማላምንበት አልገባም በማለት ምላሽ በመስጠት የአሜሪካ ኃይሎችም የጦር ሰፈሯን እንዳይጠቀሙ ስፔን ከልክላለች። ይህንን ተከትሎ በከፍተኛ ሁኔታ ብስጭት የገባቸው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በሰጡት ቀጥተኛ መግለጫ ከስፔን ጋር ያለውን የንግድ ግንኙነት ሙሉ በሙሉ አቋርጫለሁ ብለዋል። ፕሬዝዳንት ትራምፕ በሰጡት በዚሁ መግለጫ አሜሪካ በኢራን ላይ ለምታደርገው ጥቃት ስፔን የጦር ሰፈሮቿን እንዳንጠቀም ከልክላናለች፣ ከሀገሪቱ ጋር ያለውን ማናቸውንም አይነት የንግድ ልውውጥም እንዲያቆም ትዕዛዝ ሰጥቻለሁ ብለዋል። ትራምፕ የጀርመኑን ቻንስለር ፍሬድሪክ መርዝን ዋይት ሃውስ ተቀብለው ባነጋገሩበት ወቅትም ለጋዜጠኞች እንደገለጹት ከስፔን ጋር ያለውን ንግድ በሙሉ እንቆርጠዋለን፣ ከነርሱ ጋር ምንም አይነት ግንኙነት እንዲኖረን አልፈልግም፣ ይህንን ትዕዛዝ ሰጥቻለሁ ሲሉ በቁጣ ሲናገሩ በመገናኛ ብዙሃን ፊት ተደምጠዋል። ይህ በእንዲህ እንዳለ የስፔን መንግስት በበኩሉ ሰኞ ዕለት አውጥቶት በነበረው መግለጫ አሜሪካ በኢራን ላይ ለምትፈጽመው ጥቃት የስፔን የጦር ሰፈሮችን አልተጠቀመችም፣ ወደፊትም አትጠቀምም፣ እንዲህ ላልሆነ ፍትሐዊ ላልሆነ ጦርነት በፍጹም የጦር ሰፈሬን አልፈቅድም ስትል ማስታወቋ ይታወቃል። ትራምፕ በብስጭት ሌሊቱን ከሰጡት መግለጫ በኋላ ታዲያ የስፔኑ መሪ አስቸኳይ